እናቴ ትሙት 70 ብር ብር ደስ ባይኖርስ አንቺልም ብር ምክንያቱም ብር የለም ጁስ ነበር አለ። እኛውን የምንፈልገው ሱፐር ማርኬት ነው። እንዳውቅ የተሳስቼ ነው። ሱፐር ማርኬት አይደለም ፋርማሲ። ሱፐር ማርኬት ምንም የሚገኝ ነገር የለም። ሱፐር ማርኬት ነው ያው ነገር ፋት ብስኩት ነው ይመስለኛል። ታክሲ መያዝ ሳይኖርብኝ አይቀርም። ታክሲ መያዝ አለብኝ ምክንያቱም እዚህ ጋር ፋርማሲ የሚባለው ራሱ የለም ማለት ነው። ታክሲ መያዝ ይገኛል። ታክሲ መያዝ አለብኝ። ይሄ ደግሞ ያስባለት ነው ወላሂ ለኛ እንደ ቧንቧ እያለ ይጣል። ፋርማሲ እንጠይቃለን። አሁን እዚህ ጠጋ ብለን ትንሽ ፋርማሲ እንጠይቅ። ፋርማሲ እንጠይቃለን። አስቸጋሪ ነው። እዚህ ጋር ማን ሊጠይቅ ማለት ነው? እኔ ደግሞ እዚህ ጋር በጣም ያንሱ ተፈራጭቷል። አባት ፋርማሲ እዚህ አካባቢ ነው ያለው። ሸልናል እዚህ የለም። ታክሲ መያዝ አለብን። እሺ አባ አትይዝም? ወልተ ነው። ኧረ ምን አይነት ማራጭ የለም። ምክንያቱም እዚህ ጋር መብራት ነው። ታክሲ ምናምን የሚባል ነገር የሚይዘን የለም። ስለዚህ በእግራችን ግዴታ መሄድ አለብን። እንሄዳለን በእግራችን። እዚህ ጋር ያበደ ፍሪጅ አለ። ብር ቢኖር በእናትህ ገዝተህ ወደ ቤት ነበር ማለት ነው። ግን ብር የለም። ምን ዋጋ አለ ደግሞ እዚህ ጋር ሪንግ ላይ ታየው ማለት ነው። ሪንግ ላይ ታየው ምን ወዚህ ስቲኪን ግዛበት በተባልኩት ብር ሪንግ ላይ ገዝቼ ልገባበት ነበር። ግን ሳስበው ቤት ሌላ ነገር ይመጣል። ግን ዝም ብዬ አሁን ስቲኪን ነው ፈልገው ወደ ስቲኪን ቦታ ሄዳለሁ ማለት ነው። እዚህ ጋር ጸደ የሆኑ ፋሽኖች አሉ። ግን ጁስ ቤት ምንድነው እዚህ ጋር አልተፋታኝም እኮ እዚህ ነው ጁስ ቤት ማለት ነው። ገረብ ይስራት ግን ስቲኪኒ ለመፈለግ እኮ ማለት ነው ወርቅ መፈልግ ይመስላል። ስቲኪኒ ለመፈለግ ነው እንደዚህ ወጣው። እዚህ ጋር ቤት የሆነ ጊዜ በልቼበታለሁ። እዚህ ጋር ቤት ማለት ነው የሆነ ጊዜ ድሮ ነው። ታዳሱ ሸል እየደረስን ነው። ወደ ሸል ተቃርበናል። አሁን ትንሽ ነው የቀረን። ባንክ ቤት አየሁ ግን ብር አውጣ ግን ብር የለኝም። ስለዚህ ዝም ብዬ አልፈዋለሁ ማለት ነው። ሲኖረኝ የሆነ ቀን ማውጣት ስለማይቀር አባ ስቲኪኒ ያለ በስንት መከራ አንተ ጋር ተገኘ ሲኪ አጥቼ ሌላው እቺ 70 ብር እናቴ ትሙት 70 ብር ብር ደስ ባይኖርስ 50 ብር እኮ ነበር ማቀው። አሁን የመጣሁበት መንገድ ማለት ነው በእግር ስለማይቻል ዝም ብዬ በታክሲ ገብቼ ነው የሚሆነው። 70 ብር በቃ 100 ብር ነበር የተሰጠሁት። ያው ተረፈኛለ በሱ ሄዳለሁ 100 ብር ገዛው እላለሁ ማለት ነው። እና ታዲያ እንዴ ማን ይበላልሃል ብራዘር? 70 ብር ነው የተካርዳ ተርፋለሁ እያልኩ እዚህ ደግሞ ታክሲው ማዛ ነው። የሰኞ ታክሲ ነው ያራዳ ታክሲ ነው። እቺ 70 ብር